ሰላም እንደምናላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች፣ እንግዲህ በዛሬው ዕለት አንድ የደረሰን መረጃ አለ። እሱ ነገር ወደ እናንተ እናደርሳለን። ብዙዎቻችሁ ትማሩበታላችሁ ብለን እናስባለን። በተለይም ደግሞ የኛ ሚዲያ ወዳጆች በውጭም በአገር ውስጥም ያላችሁ ማለት ነው። ምናልባት ጠቃሚ ታሪክ ይሆናልና ነው ወደ እናንተ ለማቅረብ የወደድ ነው። እንግዲህ አብራችሁን ስትሆኑ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ቋሚ ወዳጅ ቤተሰብ እንሁን እንላለን። ከዚህ በመቀጠል መረጃውን እናስቃኛችኋለን። ጉዳዩ የተፈጸመው በሳውዲ አረቢያ ነው። በተለይም ኢትዮጵያውያን ብዙዎቹ በሳውዲ አረቢያ በተለያዩ መንገዶች እየሄዱ እንደሚኖሩ ይታወቃል። በዚህ ዙሪያ አዳዲስ መረጃዎች በየጊዜው ይወጣሉ። የሚያጋጥማቸውን መከራዎች፣ ቻሌንጆችና በተለይም ወደ ሀገራቸው ለመመለስ ሲፈልጉ የሚደርስባቸውን ጫና፣ የደሞዝ አለመከፈል፣ ሌሎችም ብዙ ቻሌንጆችን ያሳልፋሉ ኢትዮጵያውያን ወገኖቻችን ማለት ነው። እንግዲህ እንደዚህ አይነት ነገሮች በተደጋጋሚ ሲነሱ ይስተዋላል። ዛሬም ያ ጉዳይ ነው የተከሰተው። እናስቃኛችሁ። በአረብ ሀገራት ውስጥ የሚገኙ የኢትዮጵያ ስደተኛ የቤት ሰራተኞች ልምዶች የተለያዩ ናቸው። አሁን ላይ አዎንታዊውን አሉታዊ ተጽዕኖ እየደረሰባቸው ያሉ ብዙዎች ናቸው። በሚያሳዝን ሁኔታ የመደፈርና የመበዝበዝ ታሪኮች በተደጋጋሚ ሲሰሙ ቆይተዋል። በብዙ የገልፍና የመካከለኛው ምስራቅ ሀገራት በሚሰራው ገዳቢ በሆነ ከፈላ ወይም የስፖንሰርሺፕ ስርዓት ስር ብዙ ኢትዮጵያውያን ሴቶች የሚያጋጥሟቸውን እውነተኛ የህይወት ታሪኮች በሚያሳዝን ሁኔታ የሰላም የረጅም ጉዞ በሚል ሰላም የምትባል አንድ ኢትዮጵያዊት በአረብ ሀገር ምን እንደገጠማት የሚያሳይ አዲስ ዘገባ ወጥቷል። ሰላም 22 ዓመቷ ሲሆን የቤተሰቧን ተስፋ ሁሉ በትከሻዋ ተሸክማለች። በትውልድ መንደሯ የኢትዮጵያ የሰብል ምርት ጥሩ ስላልነበረ ታናናሽ ወንድሞቿና እህቶቿንም የትምህርት ክፍያ ያስፈልጋቸው ነበር። ከሳውዲ አረቢያ ተመልሳ የመጣች ጎረቤቷ ስለ ጥሩ ደሞዝ የሚያስገኝም ስራ ተናገረች። ለእናቷ አዲስ ቆርቆሮ ቤት ለመስራት የሚያስችል በቂ ገንዘብም ይዛ እንደመጣች ብዙ ሰዎች ሰሙ። ሰላም ታዲያ በደንብ ያልተረዳችውን ውል በሩጫ ፈረመች። በወር $400 ደሞዝ እንደሚከፈላት ቃል ተገብቶላት ወደ ሪያድ ከነፈች። አዲሷ ቀጣሪዋ ማዳም ሁዳ አየር ማረፊያ ላይ ተቀበለቻት። ከአየር ማረፊያው እስከ ሰፊውና የጸጥታ የሰፈነበት ቤት ድረስ ያለው ጉዞ ሰላም ለወራት በነጻነት የመጨረሻ ጊዜ ያየችው ነጻነት ነበረ። ማዳም ሁዳ ያደረገችው የመጀመሪያ ነገር ፓስፖርቷንና የሞባይል ስልኳን መውረስ ነበረ። እነዚህ ነገሮች አያስፈልጉሽም አለቻት። ድምጿ ስለታማና የመጨረሻ ነበር። የሰላም ቀን ፀሐይ ከመውጣቷ በፊት ይጀምራል። እኩለ ሌሊት ካለፈ በኋላ ያበቃል። 7 መኝታ ክፍል ያለውን ቤት ታጸዳለች። ለ8 ቤተሰቦች ታበስላለች። 3 ትንንሽ ልጆችን ትንከባከባለች። ክፍሏ ተብሎ የተሰጣት በኩሽናው አጠገብ ያለው መስኮት የሌለው ትንሽ ቦታ ሲሆን ብዙውን ጊዜ የወለል ማጽጃ ሽታ እየነፈሰች ትተኛለች። ቃል የተገባላት $400 ግን ፈጽሞ አልተከፈላትም። የመጀመሪያውን ወር ደሞዟን ለመጠበቅ ደፍራ ስትጠይቅ ቀጣሪዋ በቀላሉ እዚህ እንድትመጪ ብዙ ገንዘብ አውጥተንብሻል፣ እዳሽን በስራ ከጨረሽ በኋላ እንከፍልሻለን አለቻት። ይህ የደሞዝ ስርቆት የተለመደ አይነት ነው። በጣም ከባድ የነበረው ነገር ግን መገለሏ ነበር። ከቤት መውጣት ክልክል ነበር እና ወደ ቤተሰቧ ለመደወል የምታደርገው ጥረት እንኳን ሁልጊዜ ይከለከላል። አንድ ቀን የቀጣሪዎች ታናሽ ልጅ ደብቃ ይዛው የነበረውን ትንሽዬ ስልክ በድብቅ ስትደውልበት ተያዘች። ወስዶ መሬት ላይ ሰባበረው። ለእናቱም ተናገረ። እሷም ለተሰበረው ንብረት ሌላ የወር ደሞዟ ተቀነሰባት። ሁልጊዜ ትራባለች። ብዙውን ጊዜ የሚሰጣት የቀረ ምግብ ብቻ ነበረ። እናም ደከመች። በጥቂት የረፍት ደቂቃዎቿ ጣሪያውን ትመለከት ነበር። የቤተሰቧን ፊትም ለማስታወስ ትሞክራለች። ከማያልቅ የማጽዳት ስራ የተነሳ ጀርባዋ ላይ የማያቋርጥ ህመም ያዛት። አንድ አርብ ቤተሰቡ የወጣ ጊዜ ሰላም በፍቅር አጃ የምትለው ደግ አዛውንት አያት በድብቅ ያረጀና ርካሽ ስልክ የካርድም ተለጣፊ ሰጣት። ፈጥነሽ ልጄ ፍጠኝ አለቻትና አጃ በተሰበረ እንግሊዘኛ በሹክሹክታ ለኤምባሲው ደውይ፣ እዚህ መሆንሽን ንገሪያቸው። ሰላም በአውሮፓውያን ማረፊያ
የአንድ እርዳታ ሰራተኛ ከሰጣት ወረቀት ላይ ያየችውን ቁጥር ስትደውል እጆቿ ይንቀጠቀጡ ነበር። መስመሩ ብዙ ጊዜ ስራ ይበዛበት ስለነበር ወይም ደግሞ ማንም ስለማይመልስ ተስፋ ቆረጠች። በመጨረሻም በ10ኛ ሙከራዋ አንድ ድምጽ መለሰ። እየጮች ተናገረች። ለወራት ያልተከፈለችውን ስራ፣ የተወረሰውን ፓስፖርትና እስራቱን ተናገረች። ትዕግስት እንድታደርግ እንመረምራለን ተባለች። ቀናት ወደ ሳምንታት ተለወጡ። ተስፋዋ እየከሰመ ሄደ። ከሁለት ዓመት ገደማ በኋላ አንድ ምሽት ላይ አዲስ እድል ተፈጠረ። ዘግይቶ የመጣ አንድ ዘመድ ከአራት በኋላ ትልቁን የብረት በር መቆለፉን ረሳ። በስር ላይ መውደቅ ከሚያስከትለው ፍርሃት የበለጠ በውስጧ የነበረው የከፋ ተስፋ መቁረጥ ተነሳስታ ሰላም በጸጥታ ከበሩ በ3 ሰዓት ላይ ሸሸች። በማታውቀው ጎዳናዎች ላይ ሮጠች። ጥቁር ለብሳ እንደሚደብቃት ትጸልይ ነበር። የዋናው መንገድ ላይ ደረሰችና በአጋጣሚ ቀን እረፍት ላይ ከነበሩ የፊሊፒንስ የቤት ሰራተኞች ቡድን ጋር ተገናኘች። ወዲያውኑ በአይኖቿ ውስጥ ያለውን የከፋ ተስፋ መቁረጥም ተረዷት። ወደ ስደተኞችና አክቲቪስቶች የሚተዳደር መጠለያ ቤትም አስገቧት። ከኢትዮጵያ ኤምባሲና ከአክቲቪስቶች ጋር ቅንጅት ለመፍጠር ሌላ 3 አድካሚ ወራትን ፈጀ። ነገር ግን በመጨረሻ ሰላም ጊዜያዊ የጉዞ ሰነድ ተሰጣትና ከሳውዲ አረቢያ በተመላሽ በረራ ስትወጣ ጀርባዋ ቀጥ ያለ ነበር። ነገር ግን ልቧ ከብዷት ነበር። የያዘችው ልብሷንና 2 ዓመት ያልተከፈለ ደሞዟን ብቻ ነበር። ሰላም ወደ መንደሯ ስትመለስ የተለየች ሴት ሆና ነበር። ቃል የገባችውን አዲስ ጣሪያም አልሰራችም። የቤተሰቧ ዕዳ የገንዘብ ሸክም ጨምሮ ነበር፣ ግን ነፃነቷ ከሷ ጋር ነበር። ታሪክ የመከራ ታሪክ ብቻ አይደለም፣ የመቋቋም አቅም ታሪክም ነው። አሁን ከአካባቢው የሴቶች ቡድን ጋር እየሰራች ነው። ሌሎች ወጣት ሴቶችን ስለ ከፈላ ስርዓት አደጋዎች ለማስተማር ትሞክራለች። ፍትሃዊ ውል እንዲጠይቁና ሰነዶቻቸውን በፍጹም እንዳይሰጡም ትመክራለች። እስካሁን አዲስ ቤቱን አልሰራችም፣ ነገር ግን ለማህበረሰቧ የእውቀትን ጋሻ ገንብታለች። በመካከለኛው ምስራቅ ያሉ የኢትዮጵያና ሌሎች ስደተኛ የቤት ሰራተኞችን ለመጠበቅ ያለሙ ፖሊሶችና የድጋፍ ጥረቶች ላይ የበለጠ ለማወቅ ከፈለጉ ደግሞ ስለ ከፈላ ስርዓት ማሻሻያ ወይም ስለ ኢትዮጵያ የመንግስት የመመለሻ ፕሮግራሞች እያስተማረች ትገኛለች። ይህ ታሪክ የሰላም ታሪክ ብቻ አይደለም። አብዛኞቹ ሰዎች ወደ አረብ ሀገራት ከተሰደዱ በኋላ የሚያጋጥማቸው ፈተናና እንቅፋት እንጂ። ብዙዎቹ የማያስተውሉት ነገር ሁሌም ቢሆን እዛ ሲኬድ የሚፈጠሩ ብዙ ነገሮች እንዳሉ ነው። አሁን መሻሻሎች ቢኖሩም ብዙ ፈተናዎች ግን ከፊታቸው ይደቀናሉ። ስለዚህ ማስተዋል፣ ማሰብና ነገም ሊመጣ እንደሚችል መገመት ከፍተኛ የሚባል ምርምርን ይጠይቃል። በዚህ ዙሪያ ብዙ ድርጅቶች ስራቸውን እየሰሩ አሉ። ከነሱ ጋር በመመካከር በመነጋገር ጭምር ነገሮችን ለማጥራት መሞከር ከአብዛኛው ሰው የሚጠበቅ ነው። በህገወጥ ድለላ፣ በሌሎችም እንቅስቃሴዎች ከዚህ ሀገር ለመውጣት መሞከር ግን ከፍተኛ የሚባል ጣጣን ያመጣልና አስቡበት ለማለት እንወዳለን። ክቡራትና ክቡራን ለሰዓቱ የነበሩን ዘገባዎች እነዚህ መስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። ሰናይ ጊዜ ይሁንላችሁ።